የካብኩት ተናደ ባለማወቅ ስገነባው ፈርሶ ባጸዳው ቆሸሸን እንደገና የተዳው ደፍርሶ ወርቅ አይደለ ነገር አይጣራም በሳት አልፈትሼው የቸገረ ነገር ግራ ገባኝ በምን ይለያል ሰው ቀድሞ አለመጠንቀቅ ጥንቱን አለመፍራት አይለኛ ዱላ ነው ያረፈብኝ ማገገሜን እንጃ ምን ተሻለኝ እንደማንገናኝ ልቤ ያወቀው አፍቅሩ መለየት መንፈሴን ጨነቀው አንቺም ላታገኝኝ እኔም ያንቺ ላልኮን ያለ መረሳትሽ ሚስጥሩ ምን ይሆን? ትላንት ስለ ኬሚካል ሪአክሽን የተማርነው አይደል ተማሪዎች? አዎ ቲቸር። እሺ H2O ምንድነው? ውሃ። ጎበዝ ቤቲ። እሺ H2O + ምንድነው? ይኸው ቲቸር ይኸው። እሺ አንተ ምንድነው? ጎርፍ። እንዴት ናችሁ? ሰላም ናችሁ? እንዴት ናችሁ? አለን። ምንም ጣላችሁ? ምን አለ የሚበላ ተጋቢኖ አለ፣ ሽሮ አለ፣ በየአይነት አለ። ምን ይሻልሻል? ስጋ የለም እንዴ? ስጋ አለ። አዎ በቃ እንዲናርክ መጀመሪያ ላይ ቁርጥ አምጣና ከዛም በኋላ ደግሞ ጥብስ ጨምርበት። አዎ ፍቅረኛ ናት ግን? አዎ ፍቅረኛ ናት። ኧረ እባክህ አትቆጥቡም? ነገ ልትጋቡ አይደል? አትቆጥቡም? ዛሬ ካልቆጠባችሁ እሺ በቃ አንድ ተጋቢ ነው ይምጣ። ለሱ ምን አገባህ አንተ? ተው በቃ እሷ ያለች አዎ ተው በቃ በልና ነገ ደግሞ ልንገርህ ነገ አንተ ብሬን ትጨርሳለህ እሷ ያለውን አግብታ እንትን በቃ አንድ ተጋቢ ነው አመጣለሁ። እኔ ተጋቢ ነው አልበላም፣ ጮጋራ ያመኛል። የብሽሮስ አልበላም። በቃ አምጣ ይሻላል። ተው እባክህ መጠጣ እንዳመሽ የምትጠጡስ ለኔ ምሪንዳ አምጣ። በቃ እሱ ብቻ አመጣለሁ። ቆየው ይሻላችኋል። ቆጥባችሁ ነገ ምን ልትሆኑ በቃ ይቅርታ ጠጡ እንግዲህ። አዎ ጠጪው ምግቡን አምጣው እንጂ ምግቡ ተው ግን አንተ ይቆጫል። ነገ ምን ያረጋለሁ? እሺ አንተ በቃ ይምጣ። እሺ ሄድና አምጣው። እሺ አመጣለሁ። ምን አውራል ይሄ? አንዴ ቆይኝ እያልኩሽ እኮ ነው። አንዴ አዳምጪኝ እንጂ ልቀቃት። አንተ ወግድ፣ አንተ ወዲያ ከሷ ነው ጉዳይ፣ ካንተ ጉዳይ የለኝ። ልቀቀኝ። ከኔ ምንም ጉዳይ የለህም። ጥፋቴን እንኳን ሳትነግሪኝ ፍቅሬን አስቶ ያሸፈተሽ ምን ጉዳይ ነው? በቃ ሰለቸኛ እኮ ፍቅሬ። በቃ ተወኛለች አይደል እንዴ? ተወኝ ስትባል ለምን አትዋት? ምን ነው ደሜን ባታፈለው አንተው? ከሷ ነው ወግ ብያለሁ። ተወኝ። ባልቱ ምን ልታመጣ? ቴዲቶ፣ ህይወት፣ ስራ፣ አንተ ሁሉም ነገር በጣም ነው እሺ ስልችቻለኝ። በቃ በእናትህ ተወኝ። ሁላ ከደጋ ደፋ ቀና ማለት ነው፣ ለፍቅር ዝቅ ማለት ነው። በቁር ባህሩን መቃጠል ያሰለችሽ አለ። አዎ በጣም ሰልችቶኛል። ይልቅ የምትወደኝ ከሆነ የለውጥ መንገዴ ውስጥ እየገባህ መንገድ አትስጋብኝ። ተወኝ በቃ። ፍቅሬን ገፍተሽ የምትይዥበትን የለውጥ ጎዳናሽን እንኳን እስኪ እንግዲህ አረተ ያለም ይልወቅ። ላገባ ነው እኮ። ማንን አለም? ቤተሰቦቼ ከከተማ ሀብታም አጭተውልኛል። ለአንተ ፍቅር ብዬ የምመኘውን ህይወት ማጣት አልፈልግም። በእንግዲህ ምን እላለሁ? ይቅናሽ። ፍቅር ከሞላው ቤት ይልቅ በነዋይ ያጌጠው ኑሮ አጓጉቶሻል አይደል? በሂጅ። ለምንድን ነው ይቅናሽ የምትለኝ? ትቼ ሲሄድ ከምርቃት ይልቅ ቁጣህ ነው ልክሽ እኮ። ለምን ብዬ ለምን አንቺን ሙላሽ ድላልሽ እንጂ እምትሄጂበት ጎዳና ይደላደልሽ። ክፉሽን ማየት አልወድም። ለፍቅርሽ ክብሬን መጣል የማያስቆጭ ይሙላልሽ። ሂጅ።
ኢየሱስ ምን ነው እንዴ? ማን ነው የሚጠራኝ? ወይ እኔ ነው? ምን ነው? ብቻሽን ነሽ? አዎ ብቻዬን ነኝ። እኔማ ምን ላድርግ ታዲያ? ኧረ እዚህ ጋር ብትመጪ ልምጣ? አዎ። ትጋብዘኛለህ? ኧረ አዎ። እርግጠኛ ነህ? አዎ። ነይ። እሺ የፈለኩትን ነው የማዛው። ኧረ ቆይ እኔ አዛለሁ። ና ታዛለህ? እሺ ና ብታዘዝ ሰላም ናችሁ? እሷን ልጋብዝ ፈልጌ ነውና ሙዚቃ አለ እንዴ? የምን ሙዚቃ ነው? እስከ መጨረሻ ክፈቱ። ምግብ ነው እንዴ? አዎ ምግብ ነው እንጂ ቡላሌ ውስጥ መጥቼ እኮ你别笑。ይኸውልሽ እንትን 5 ሊትር ዘይት ይችላል። 5 ሊትር ዘይት እሺ። እና ደግሞ አንድ አቦለድም ጨምሪልን። እሺ። ሂሳብ ስንት መጣ? ዘይቱ 1500 ብር፣ አቦለዱ 100 ብር፣ አንቺ 600 ብር። ይሄን ደምረሻል? የቤት ስራ ያልሰራችሁ ተማሪዎች ካላችሁ ውጡና ተንበርከኩ። ቲቸርዬ እኔ ሰርቻለሁ። ያልሰራችሁ ግን ብትወጡልኝ። ሌሎቻችሁስ አልሰራችሁ? እኔ የሰራው አይመስለኝም። ዝም በል አንተ አለቅላቂ። ምን እዚህ ዝም ብሎ ያለቀልቃል? እሺ አቤል ሰርተሃል? ኧረ ቲቸርዬ ረስቸው። ምሳህን ረስተሃል? እውነቱን ነው ምሳህን ረስተሃል? ናውጣ ተንበርከክ። እሺ ቤዛ ሰርተሻል? አይ ቲቸርዬ አልሰራሁም። ከዳግም ጋር ስትለፋደድ አንዴ የምትሉኝ ማን ነው ደግሞ ዳግም? አቤት ቲቸር የቤት ስራ ሰርተሃል? ኧረ ቲቸር ትናንት አሞኝ አልመጣሁም ነበር። ኧረ አቁም ብለ እና እስካለሽ ጠላ ቤት አንዴ የሚሉ ናውጣ። እኔ እኮ ቆይ ምን ባደርጋችሁ ነው የሚሻለኝ? ከውጭ መግረፊያ ልምጭ ነገር ቆርጬ ልምጣ እንዴ? አንገቴ ይቆረጣቦ። እንደው አንድ ደና ተማሪ እንኳን ልጣ እንዴ? ቲቸር ምንድነው እኔ ሰርቻ አንዴ? ዝም በል አልፎ ለገና ዛሬ ብትሰራ ነገር ማመላለስ ነው ስራ። ሰዓቴን ሁሉ አባከናችሁብኝ። አታስር ቲቸር፣ በቀጣይ ፔሪድ ፍሪ ነን። ይፈርፍርህ። ለአሁኑም ግድ ሆኖብኝ ነው የገባሁት። እስኪ ቢክፍል ሄዳችሁ ያያቸው። አቤት ጉብዝና፣ በዛ ላይ ጸባያቸው አይረብሹ። የረባሽ ትምጽፍ ያለው ልስተ አጥናው ለፈተና ይመጣል። አጁዚያም ነግሬያችኋለሁ። ሁላችሁም ነገ ወላጅ ይዛችሁ እንድትመጡ። ትክክለኛው ውሳኔ። አንተ ለቅላቂ አንተም ይዘህ እንድትመጣ